ውድ የአራዳ ፍሊክስ ቤተሰቦች እንደምን አላችሁ? ኢትዮጵያ በታሪኳ በባህሏና በመንፈሳዊ በዓሎቿ የምትታወቅ ምድር ናት። ከነዚህም ውስጥ አንዱ በዓለም ዙሪያ ብዙዎችን የሚያስደንቅና የሚማርክ በዓል የጥምቀት በዓል ነው። በየዓመቱ ጥር ወር ላይ የኢትዮጵያ ከተሞችና ገጠሮች በደማቅ ቀለማት ይደምቃሉ። የጥምቀት በዓልን ለመታደም ከየአቅጣጫው የሚመጡ ምዕመናን ነጭ የባህል ልብሳቸውን ለብሰው በደስታና በአንድነት ሲያሸብርቁ ማየት ልብን ያድሳል። በተለይ ታቦታቱ ከቤተ ክርስቲያን ወደ ማረፊያ ቦታቸው ሲወጡ የሚደረገው የቅድመ ጥምቀት ሰልፍ እጅግ ግርማ ሞገስ ያለው ነው። ካህናት በወርቅና በብር የተለበጡ የክብር ጃንጥላዎቻቸውን ከፍ አድርገው በዝማሬና በጭፈራ ታጅበው ሲጓዙ፣ ከበሮና ጸናጽል ደግሞ ምትሃታዊ ዜማ ያሰማሉ። በሺዎች የሚቆጠሩ ምዕመናን ይህንን ታላቅ ለመካፈል ተሰብስበው የሰልፉን ድምቀት የሚያሳዩት የካህናቱ የለበሱት ካባ፣ የያዟቸው መስቀሎች እና የዘፈኑት ዝማሬ ብቻ አይደሉም። ሕፃናት፣ ወጣቶችና አዛውንቶች በጋራ ተሰባስበው በየአደባባዩና በመንገድ ላይ ሲዘምሩና ሲጨፍሩ ማየት የጥምቀትን በዓል ልዩ ያደርገዋል። ይህ ሁሉ ውበትና ድምቀት ብዙዎች የጥምቀትን በዓል የሚያውቁበት የመጀመሪያው ገጽታ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ጥምቀት መታሰቢያ የሆነው ይህ በዓል በመጀመሪያ እይታ አስደናቂ የሆነ የእይታና የመንፈስ ድግስ ነው። የጥምቀት በዓል እንደምናየው በደማቅ ቀለማት፣ በዝማሬና በጭፈራ የተሞላ ታላቅ ክብረ በዓል ነው። መንገዶች በነጭ የጸሎት ልብስ በተጎናጸፉ ምዕመናን ሲሞሉ፣ የከበሮ ድምፅ ከአውደ ምሕረቱ ሲያስተጋባ የደስታ ስሜት በየአቅጣጫው ይንጸባረቃል። ነገር ግን ከዚህ ግርማ ሞገስና ማራኪ ትዕይንት በስተጀርባ ጥልቅ የሆነ መንፈሳዊ ትርጉም እና ዓላማ አለ። የጥምቀት በዓል በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አንኳር የሆነው ቅዱስ ታቦት ነው። ታቦት ማለት ሙሴ በሲና ተራራ የተቀበላቸውን 10ቱ ትእዛዛት የያዘችውን የቃል ኪዳኑን ታቦት የምትወክል ቅዱስ ሳጥን ናት። እያንዳንዱ ቤተክርስቲያን የራሷን ታቦት በታላቅ ክብር እና ጥበቃ ታስተናግዳለች። በጥምቀት ዋዜማ ታቦታቱ በካህናት እና በዲያቆናት ታጅበው በነጭ ካባ ተሸፍነው ከየአብያተ ክርስቲያናቱ ተነስተው ወደ ጥምቀተ ባህሩ ወይም ወደ ውሃው ቦታ በዝማሬ በከበሮ እና በጸሎት የታጀበ ሲሆን፣ ሕዝቡም በታላቅ አክብሮትና ፍርሃት በዝምታና በቅድስና ታቦታቱን ያጅባል። ታቦታቱ ወደ ጥምቀተ ባህሩ ሲደርሱ ሌሊቱን ሙሉ ልዩ በተዘጋጀላቸው ድንኳን ውስጥ ያድራሉ። ይህ የሌሊት ቆይታ የጸሎት፣ የዝማሬና የመንፈሳዊ ንቃት ጊዜ ነው። በማግስቱ ጠዋት በዚያው በታቦታቱ ፊት ውሃው በልዩ ጸሎት ይባረካል። የውሃው በረከት የሚገኘው በታቦታቱ አማካኝነት ነው። ውሃውም ቢሆን ታቦታቱ ሲደርሱበት ነው ቅድስናን የሚያገኙ። ስለዚህ የጥምቀት የእግዚአብሔርን መገኘት በታቦታቱ አማካኝነት የምናከብርበት ጥልቅ መንፈሳዊ ክስተት ነው። ታቦታቱ የክርስቶስን ጥምቀት የሚያስረዱ እና የእምነቱን መሠረት የሚያጠናክሩ ናቸው። ግርማ ሞገስ፣ ግርመ ሞገስ፣ ስፕሌንዶር፣ ማጀስቲ፣ አንኳር፣ አንክዋር፣ ኮር፣ ኤሴንስ። የቃል ኪዳኑ ታቦት የዕቃው ቀዳኝ ታቦብ አርኮፍ ተካሊነን ጥምቀተ ባህሩ ቴምገድ ቢያርል ቴባፕቲስማው ፖ ዋተር ፖይስ። ጥምቀት የታቦታቱ ታላቅ ሰልፍና የሕዝቡ የደስታ መግለጫ ብቻ አይደለም። ከዚህ ሁሉ በስተጀርባ ታላቅ የመለኮት ምስጢር፣ ጥልቅ የሆነ ስነ መለኮታዊ ትርጉም አለ። ይህ በዓል የጌታችንና የመድኃኒታችን የኢየሱስ ክርስቶስን በዮርዳኖስ ወንዝ መጠመቅ የምናስብበት፣ የምናከብርበትና በረከት የምንቀበልበት ነው። ክርስቶስ ሲጠመቅ ምድራዊ የሆነ ክስተት ብቻ አልነበረም። የሰማይ በሮች ተከፍተው መለኮታዊ እውነት በግልጽ የታየበት ታሪካዊ ወቅት ነበር። በዚህ ዕለት ነው የቅድስት ሥላሴ የአብ የወልድና የመንፈስ ቅዱስ አንድነትና ሦስትነት ፍጹም በሆነ መንገድ የተገለጠው። በመጀመሪያ የልጁ ኢየሱስ ክርስቶስ በዮርዳኖስ ወንዝ ውስጥ በቅዱስ ዮሐንስ እጅ መጠመቅ፣ ከዚያ መንፈስ ቅዱስ ደግሞ ማረፉ፣ በመጨረሻም የአብ ቃል ይህ የምወደው ልጄ ነው በእርሱ ደስ ይለኛል ከሲል ከሰማይ በታላቅ ድምፅ መሰማቱ፣ ይህ ሁሉ የቅድስት ሥላሴ አንድ አምላክነትና ሦስት አካልነት ፍጹም በሆነ መንገድ የታየበት ጊዜ ነበር። ይህ መገለጥ የክርስቲያናዊ እምነታችን መሠረት የሆነውን የሥላሴ ምስጢር ለዓለም ያበሰረበት ዕለት ነው። ስለዚህ ጥምቀት የጥንት ዘመን ክስተትን በድጋሚ የመተወን ያህል አይደለም። ይልቁንም እግዚአብሔር ራሱን ለሰው ልጅ የገለጠበትን ታላቅ ምስጢር፣ ያንን የከበረ መገለጥ በልባችን እንድናድስበትና የጸጋው ተካፋይ እንድንሆንበት የተሰጠን ታላቅ ዕድል ነው። በዓሉ የኢየሱስን ጥምቀት ብቻ ሳይሆን እርሱን እንደ አዳኝ፣ መንፈስ ቅዱስን እንደ አጽናኝ፣ አብን ደግሞ እንደ ፈጣሪና ወደ እምነታችንን መሠረት የምናስታውስበት ነው። የጥምቀት በዓል እግዚአብሔር ወደኛ የመጣበትን፣ የኃጢአት ዕዳችንን ያጠበበትን፣ የዘላለም ሕይወትንም የሰጠንበትን ታላቅ ፍቅር የምናዘክርበት ነው። የዚህ ሁሉ ጥልቅ ትርጉም ነው የጥምቀትን በዓል ልዩና እጅግ የተቀደሰ የሚያደርገው። የጥምቀት በዓል ከምስጢረ ሥላሴ መገለጥ ጋር ተያይዞ ታላቅ መንፈሳዊ ትርጉም እንዳለው ተመልክተናል። ይህ ታላቅ በዓል የሚጀመረው ግን ከተራ ከሚባለው ቀደምት ዕለት ጀምሮ ነው። ከተራ ማለት የጥምቀት ዋዜማ ሲሆን፣ ታቦታቱ ከየአብያተ ክርስቲያናቱ ተነስተው ወደ ጥምቀተ ባህሩ የሚጓዙት ዕለት ነው።
ይህ ጉዞ በታላቅ ክብርና ሥርዓት የሚፈጸም ነው። የአጥቢያው ታቦት በካህናት በዲያቆናትና በምዕመናን ታጅቦ በልዩ ልዩ የቤተ ክርስቲያን አልባሳትና ዕቃዎች ደምቆ በዝማሬና በምስጋና በዕጣን ጭስ ታጅቦ ይጓዛል። ከየአቅጣጫው የሚነሱ የዝማሬ ድምጾች የሰማይን ደመና የሞሉ ይመስላሉ። ካህናቱ የመስቀል ምልክትን እያሳዩ፣ መዘምራኑ ታሪካዊ ዝማሬዎችን እያቀረቡ ምዕመናኑ ታቦታቱን ይሸኛሉ። የታቦታቱን ክብር የሚያሳዩ ባለ ብዙ ቀለም ዣንጥላዎች ከላይ ሲያጠልሉ የመላእክትን ክንፍ ያክል ያንጸባርቃሉ። እያንዳንዱ ታቦት ለክብሩ በተዘጋጀ ድንኳን ውስጥ በታላቅ ሥርዓትና ጥንቃቄ ይቀመጣል። ከዚያም ይህንን ዕለት ተከትሎ ያለው ምሽት ታላቅ የጸሎትና የንቃት ጊዜ ነው። ምዕመናን በታቦታቱ ዙሪያ ተሰብስበው ሌሊቱን ሙሉ በዝማሬ፣ በቅዳሴ፣ በስብከትና በልዩ ልዩ የጸሎት መርሃ ግብሮች ያሳልፋሉ። በሻማ ብርሃንና በከዋክብት ስር በምስጋናና በልመና የታጀበ የተስፋ ቃል የሚታወስበት፣ የኃጢአት ስርየት የሚታሰብበት፣ የእግዚአብሔር ፍቅር የሚታበይበት ታላቅ የጋራ ጸሎት ይደረጋል። ይህ የከተራ ምሽት ለነገው ታላቅ የጥምቀት በዓል ልቦናችንን የምናዘጋጅበት፣ መንፈሳችንን የምናነቃበት፣ በዓሉን በሙሉ ልብ ለመቀበል ራሳችንን የምናድስበት የዝግጅት ወቅት ነው። ከተራ ከደረ ዲያሜ አፍ ቴምገድ ቴፌርስት ዳኝ አፍ ዲሄ ኦፕሬሽን ታቦታት ቲያቦቤድ ቬፖይካስ አፍ ዲሄ አርክ አፍ ዲሄ ካሌናንድ ሴንትሮ ቶ ኢትዮጵያን ኦርድሾኞች ዋርሴብ ምዕመናን ማይመያን ዲፌድፈው ዲኮንግሬሽን የጸሎት ንቃት የዘዋድ ንቃት ፕራየር ቬረው ስፒሪታል ዋይኬፋንስ የጥምቀት ዕለት ንጋት ሲቀድም የኬተራ ምሽት መንፈሳዊ ንቃት በደማቅ የጠዋት ብርሃን ይተካል። የንጋቱ ቅዝቃዜ ገና ሳይለቅ ሕዝቡ በታላቅ ጉጉትና በአክብሮት የዕለቱን ዋነኛ ሥርዓት ለመታደም በየጥምቀተ ባሕሩ ዳርቻ ይተራመሳል። ካህናቱ በታቦታቱ መሪነት በጸሎትና በዝማሬ ታጅበው ወደ ውሃው ዳርቻ ይመለሳሉ። የቅዱስ ውሃ በረከት ጊዜው አሁን ነው። ሊቀ ካህናቱ መስቀሉን ይዘው ዕጣን እያጠኑ በልዩ ምስጢራዊ ጸሎት ውሃውን ይባርካሉ። ይህ ውሃ የኢየሱስ ክርስቶስን ጥምቀት የሚያስታውስ የመንፈስ ቅዱስ ማደሪያና የኃጢአት ማስተስሪያ ሆኖ ይታመናል። ይህን ሥርዓት ሲፈጽሙ የአባቶች ድምፅ ከሕዝቡ ዝማሬ ጋር ተዋህዶ በሰማይና ምድር መካከል ይደረጋል። ከዚያም የተባረከው ውሃ በታላቅ የመንፈስ ቅንዓት በሕዝቡ ላይ ይረጫል። ይህ የውሃ ርጭት የጥምቀትን ቃል ኪዳን የማደስ ከኃጢአት የመንጻትና አዲስ ሕይወትን የመቀበል ምሳሌ ነው። ብዙዎች ደግሞ ወደ ውሃው በመግባት ወይም እጃቸውን በመንከር የጌታን ፈለግ በመከተል መንፈሳዊ ንጽሕናና እድሳትን ይሻሉ። የውሃው ጠብታዎች ፊታቸው ሲነኩ የጥንታቶቹን ተፈፈ። ይህ የጥምቀት ዕለት የእውነተኛ መንፈሳዊ ንጽሕናና የእምነት ማደስ ቀን ነው። አማኞችም በልባቸው ውስጥ መንፈሳዊ እድሳትን፣ ሰላምና የተስፋ ብርሃንን ያገኛሉ። ከውሃው በረከት በኋላ የሁሉም ፊት በደስታና በአዲስ ጉልበት ያበራል። ንጋት ነያድ ዲያውን ጥምቀተ ባሕር ቴምገድ ባሕር ባፕቲስማው ፓውሳይድ ሊቀ ካህናት ዋይክ ካህናት አርሽ ፕሬስት ኪየፍ ፕሬስት ምስጢራዊ ሞስተሪያዊ መስተሪያ ሳክረል እድሳት ኢንሳፕ ፋይኔዋው የጥምቀት በዓል ታላቅነት በዚህ አያበቃም። ታቦታቱ የጥምቀቱን ሥርዓት ከፈጸሙ በኋላ ብዙ ጊዜ በሦስተኛው ቀን ቃና ዘገሊላ ተብሎ በሚታወቀው ዕለት በታላቅ ዝማሬና እልልታ ወደ የአብያተ ክርስቲያናቸው ይመለሳሉ። ይህ መመለስ እንዲሁ ቀላል ጉዞ አይደለም። ይልቁንም ምዕመናን ከበዓሉ ያገኙትን መንፈሳዊ በረከት ይዘው በእምነታቸው የጸኑበትንና የታደሱበትን ጉዞ ያተተፈ ብርሃን ይዘው በሰላምና በፍቅር ተሞልተው ወደ የቤታቸው ይመለሳሉ። የታቦታቱ ወደ መቅደሳቸው መመለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን የዕለት ተዕለት መንፈሳዊ ጉዞ ምሳሌ ነው። ልክ እንደ ታቦታቱ ምዕመናንም ከእግዚአብሔር ጋር ያላቸውን ኅብረት አድሰው በዓሉ ያስተማራቸውን ፍቅር፣ አንድነትና ትሕትና ተላብሰው ወደ የቤቶቻቸውና ወደ የሥራቸው ይመለሳሉ። ይህ ሂደት በዓሉ በአንድ ቀን ብቻ ተወስኖ ሳይሆን በሕይወት መንፈሳዊ ልምድ መሆኑን ያሳያል። ጥምቀት ለኢትዮጵያውያን የባህል የታሪክና የእምነት ማዕከል ነው። ከትውልድ ወደ ትውልድ ሲተላለፍ የኖረ ጥልቅ መንፈሳዊ ትርጉም ያለው በዓል ነው። በዓሉ አንድነትን ያጠናክራል፣ እምነትን ያድሳል፣ በጎነትን ያበዛል፣ የኢትዮጵያን ሀብታም ቅርስ ለዓለም ያስተዋውቃል። ታቦታቱ ወደ የቤተ መቅደሳቸው ሲመለሱ የኢትዮጵያ ሕዝብም ልክ እንደነሱ በእምነቱ የጸና፣ በባህሉ የሚኮራና ለወደፊቱ እንዲህ ባለው መንፈሳዊ እርካታና ሰላም የጥምቀት በዓል ይጠናቀቃል። ይህ ታላቅ በዓል በእያንዳንዱ ኢትዮጵያዊ ልብ ውስጥ ዘላቂ አሻራውን ጥሎ ያልፋል። ስለዚህ ውብ የጥምቀት በዓል ተጨማሪ ታሪኮችን እና የኢትዮጵያን ባህላዊ እሴቶች ለማወቅ ከፈለጉ የዚህን ቻናል ቤተሰብ እንዲሆኑ ጋብዘናል። ሰብስክራይብ በማድረግ እና የደውል ምልክቱን በመጫን አዳዲስ ታሪኮቻችን እንዳያመልጡ። መልካም ምሽት። ታቦታት ቲያቦቤብ ቴቭሬፖይ ከአርክ ሳፍት ሸካሊነን ቃና ዘገሊላ ካይና ዘጀወዋ ካይና ኦፍ ጋዋዌ ቴቴር ዳኝ ኦፍ ቴምገድ መንፈሳዊ ጉዞ መንፈሳዊ ጊዜው ስፒሪት ኦፍ ጃርኔ ዘላቂ አሻራ ከዋይ ከሻሰራ ዋስቴን ቤምፍሬን